ሰገል አበው አቢባነ ሰገል አበው ለወልደ ሥጋ ሆሙንም ወከለም ያዕቆብ አይደለም አበው ለወልደ ሥጋ ሆሙንም ወለተ አማኑኤል ሃይማኖተ ወለተ አቢባነ ሰገል አበው ለዘው ለወልደ ሥጋ ሆሙ ሕገ አበው ይፍኸሩ አበው ሕዝብ ወለተ አማኑኤል ሃይማኖተ ከመ በትንቢት ክታብ አስመ በትንቢተ ክታብ አምጣነ በትንቢተ ክታብ ከመ ተዋህዱ በሐሳብ ወከቡ ለወልድ መቅበሊ ወዘሰብአ ሰገል ኮከብ ውሰድ ምስጢር ስለሆነ ኮከቡ የዚያ ሁለታቸው ኮከባችሁ ገጥሟልና ይላል። ኮከብ ሲሆን ኮከብ የሚመች አማርኛ ነው የሚፈለገን። ከአምጣነ በትንቢተ ክታብ አቢባነ የዘመዶችን ስም አንጣ ብሎ ሰባስበው ያለው ቆጣጥሮ በኮከብ አጠየቃሁም በላም ጠቢብ አቢባነ ሰገል አበው ለወልደ በኩሮሙ መጀመሪያ ሲሆን አለነ ወገን ነው የምናጋባው ይላል እየፈለጉ ለወልደ ሥጋ ሆሙ ልብ ከመ ሕገ አበው ፈሃሩ አበው ሕዝብ እንደ አባቶቻቸው ወለተ አማኑኤል ሃይማኖተ አምጣነ በትንቢት ክታብ ከመ ተዋህዱ በሐሳብ ኮከቡ ለወልድ መክበሪ ወዘሰብአ ሰገል ኮከብ በኮከብ አጠየቃሁም በላም ጠቢብ በኮከብ አጠየቃሁም በላም ጠቢብ በውስተ ላዕላዊት ሰማይ ደብረ ሲና በላት ሲደግሞ ኮከብ አጠየቃሁም ወዘሰብአ ሰገል ኮከብ ምዕዋነ ሥጋቸው የውሉዱ ለገብረ ማርያም ስራተ ከርካም ስራተ ተክሊል መንበረ አብ ይጸውዕ ዘልፈ
ስርዓተ ተክሊል መንበረ አብ ድካመ አቢብ ዕረፍተ አቢብ አርባዕቱ ይጸውሩ ዘልፈ ዕረፍተ አቢብ ምዕዋነ ሥጋችሁ በጽርሐ አርያም ቅድስት ደብረ ሲና ዘዕረፍቶሙ ሰብሳብ ምዕዋነ ሥጋችሁ የውእቱ ለገብረ ማርያም እጹብ ይጸውሩ ዘልፈ ድካመ ዕረፍተ አቢብ አርባዕቱ መራዕብ ስርዓተ ተክሊል መንበረ አብ ይጸውሩ ዘልፈ ዕረፍተ አቢብ አርባዕቱ መራዕብ አርባ እግዚአብሔር ከመቼ ጀምሮ ስለጋብቻ አስተማረ ብትሉ መጀመሪያ 30 ዓመት ሲሆነው ወይም ውርዝውናውን ሲያጠናቅቅ ጎልማሳ ሲሆን ወደ ገዳም ገባ ይላል። መጀመሪያ ብሕትውናን ያስተማረው። ብሕትውናን እንዴት አድርጎ አስተማረ ብትሉ ወደ ገዳመ ቆሮንቶስ በግብፅ ውስጥ ያለ ገዳም ነው። ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት እህል ሳይቀምስ 40 ቀንና 40 ሌሊት እግዚአብሔር አምላክ እናደረገው ምን አደረገው? ጾመ በውስኪ አማርኛ ታውቁ? ጾመ በውስኪ 40 መዓልትና 40 ሌሊት ምን አለ? ጾመ እግዚአብሔር ከቆመ ምን ሳይል ያልኳቸው ሳይቀመጥ ከዘረጋስ ምን ሳይል ሳያት ቆመ። አሁን ይህ በእግዚአብሔር ቸርነት ካልሆነ አንድ ሰው 40 ቀን እህል ሳይቀምስ ከቆመ ሳይቀመጥ አንድ ቦታ እግሩን እንደ እንጨት ተክሎ መቆየት ይቻላል? አይቻልም። በእግዚአብሔር ቸርነት ግን ራሱ እግዚአብሔር ይሄንን ጾም እንደሚጾሙ አስቀድሞ በነቢያት ላይ አስተግብሮታል። ሙሴ 40 መዓልትና 40 ሌሊት እህል ሳይቀምስ ጾሟል። አያችሁ፣ ሙሴን ያበረታው ማን ነው? እግዚአብሔር ነው ያበረታው። ስለዚህ በትንቢት አስቀድሞ እንዲጾም አድርጎታል። ባለም ራሱ ደግሞ ማለት ነው። ልክ 40 መዓልትና 40 ሌሊት ጾሙን ጨርሶ ከገዳሙ ሲወጣ ማስተማር የጀመረው በምንድን ነው መሰላችሁ? በጋብቻ ነው ወይም ደግሞ በሰርግ ነው ማለት ነው። ትምህርት የጀመረው በምንድን ነው አልኳችሁ? በሰርግ ወይም በጋብቻ ነው። ገዳሙን የመጀመሪያ የገዳማዊውን ሕይወት አሳየን። ከዛ በኋላ ከወጣ በኋላ ደግሞ በዶኪማስ ሰርግ ቤት ተገኝቶ ሰርግ መልካም እንደሆነ፣ ጋብቻ መልካም እንደሆነ፣ ቡራኬ እንደሚያስፈልገው፣ ጋብቻ መባረክ እንዳለበት፣ መቀደስ እንዳለበትና በእግዚአብሔር ስም በእመቤታችን አማላጅነት ጋብቻችን መመስረት እንዳለበት አሳይቶናል እግዚአብሔር አምላክ። እዛ ላይ እንዲያውም በጋብቻ መካከል ፈተና ያጋጥማል አይደል? በጋብቻ መካከል ፈተና ያጋጥማል። ለፈተናው ሁሉ መፍትሄ ራሱ እግዚአብሔር ነው። ዶኪማስ እዛ ላይ ሰርግ ሰርጎ ራሱ ተድሎ ነው። ምን ፈተና ገጠመው? ምን ፈተና ላይ ገጠመው ዶኪማስ? ጠጁ አለቀበት ማለት ነው። እንግዲህ መኳንንት ወይዛዝርቱ እንደናንተ የተከበረው እንግዳ ተጠርቶ በላይ የሚቀመጠው በላይ ሆኖ አሳላፊ ተዘጋጅቶ የሚጠጣው ነገር አለቀ ማለት ነው። ድግስና ተጋባዥ ሳይቀላቀል ሲቀር እንዲህ አይነት ነገር ያጋጥማል። ስለዚህ ሰው ብንጠራ ወናችንን አጥንተን ሂሳብ ሰርተን ነው አይደለም? በዚያን ሰዓት ግን ዶኪማስ የተጠራው ሰው ብዙ ነው፣ የተዘጋጀው ነገር ትንሽ ነው። ስለዚህ ጠጁ ሲያልቅበት እግዚአብሔር አምላክ ምን አለ? አምጽእወን ለእላ መሳብክት ወመልእወን ማየ እስከ አፍወን ይላል። እነዚያን የድንጋይ ምሰሶች የድንጋይ ጋኖች የድንጋይ ጋኖች አምጧቸውና ውሃ ሙሏቸው አለ። ውሃ ተሞላ።
ከዛ በኋላ እመቤታችን ይህንን ወይናቸው አልቆባቸዋል አለችው። ያንን ውሃ ወደ ወይን ቀየረላቸው፣ ባረከላቸው። ከዛ በኋላ እንግዶቻቸውን አጠገቡ ማለት ነው። ስለዚህ እግዚአብሔር ምንን ሰበከ ማለት ነው? ምንን አስተማረ ማለት ነው? ምንን አስተማረ? ጋብቻን ማለት ነው። ጋብቻን አስተማረ፣ ቀደሰ። ይልቁንም በጋብቻው ላይ ተገኝቶ በሰርጉ ላይ ተገኝቶ በዛ ላይ የገጠማቸውን ፈተና አስወገደላቸው። ደስታ በደስታ አደረጋቸው። እግዚአብሔር አምላክ ደስታ እንደምንጠብቅ ሰዎች ደስታውን ያድለን እግዚአብሔር። አሁን የትምህርታችን ርዕስ መነሻ ምንድን ነው? ኢኮኑ ክልኤተ አላ አሐዱ እሙንቱ ዘእግዚአብሔር አስተጻመረ ይክል ሰብ ይፍልጥ ይላል። እንግዲህ በሉ እስኪ አሁን ይህንን ቃል በጋራ እንበለው። አማርኛ ቋንቋ የምታውቁ ወይም ቃል የሚሰማችሁ ሁሉ ማለት ነው። እንግዲህ በሉ እስኪ አይሰማም። እንግዲህ በሉ ሀሳባችሁን ያሳካሉ። የዝች ታላቅ ገዳም በረከት ለሁላችን ይትረፈን። በእውነት እናንተ ድለኞች ናችሁ። እዚች ታላቅ ገዳም አካባቢ ያላችሁ ድለኞች ናቸው። እንግዲህ አብዛኛው ማህበረሰብ ባህር አቋርጦ ወደብ ተሻግሮ ነው በረከቱን ለመካፈል የሚመጣው እና እናንተ ደግሞ እዚህ ያላችሁ ድለኞች ናችሁ። የገዳሙን በረከት ልትጠቀሙበት ይገባል። እንግዲህ እንደ ምሳሌያዊ ንግግር ከቅርብ ያለ ምንድን ይባላል? ልትርቁት አይገባም፣ ልታገለግሉ ይገባል። በቃል ኪዳኑ ልትጠቀሙበት ይገባል። እንግዲህ በዛሬው ዕለት ሰርጋቸው የተፈጸመላቸው ወይም ውህደታቸው የተደረገላቸው ሙሽራዎቻችን ከዚህ በኋላ እሷ ለሱ ያስባል፣ እሷ ለሱ ታስባለች። እንደነገርኳችሁ ቅድም ከአንድ ሰውነት ላይ አንድ አካል ሲጎድል